የቀኑን ግርምቴን ላካፍላችሁ። ያልተማረው አስተማሪ በሚል ሐሳብ የመጽሐፈ ምሳሌ ምዕራፍ 6 ሲከፍት ለልቤ እግዚአብሔር ያወራኝ። ገብረ ጉንዳን ምዕራፍ 6 ላይ እንዲህ ተባለለት፣ መሪ የለውም፣ አለቃ የለውም፣ ገዢ የለውም፣ ነገር ግን ምግቡን ይሰበስብ ዘንድ በበጋ ይወጣል ይላል። አጭር ቃል ግን 3 ድንቅ መልእክቶች። ድርጊቶችን፣ ነገሮችን በውጫዊ ኃይል ግፊት ሳይሆን በራስ ተነሳስቶት በራስ ዕውቀት አስቦ ተነስቶ ማለት ሰልፍ ሞቲቬሽን፣ ነገሮችን በራስ አስቦ መስራት። ብዙ ጊዜ የብዙዎቻችን ችግር ገፊ እስኪመጣ እንጠብቃለን፣ አነቃቂ እስኪመጣ እንጠብቃለን። መነቃቃቴ ከውጭ አይደለም፣ መነቃቃቴ ከውስጥ ነው። ሁለተኛው ገብረ ጉንዳን ዘመን እንደሚለወጥ ያወቀ ፍጥረት ነው። ሁሌ በጋ የለም፣ ክረምት የሚባል ዘመን እንዳለ አስቀድሞ ተመልክቷል። በጋ ሳለ ማድረግ ያለበትን ነገር በትክክለኛው ሰዓት ማድረግ መቻል። ወቅትህን እወቅ። ሶስተኛው የወደፊት ተመልካች ነገ ላለው ህይወቱ መሰብሰብ የጀመረው በማይመቸው ሰዓት ላይ አውጥቶ ሊበላ ያለውን ነገር መሰብሰብ የጀመረው ዛሬ ነው። አብረው ሲሰርቱ ምን ይላሉ? ሰርገኛ መጣ በርበሬ ቀንጥሱ ይላል። ለወደፊቱ ነገር የምትዘጋጅበት ትክክለኛው ቀን ዛሬ ነው። ሰልፍ ሞቲቬሽን፣ የሩቅ ተመልካችነት፣ ወቅትን አዋቂ